አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችንንም አላህ ሰላም ያድርግልን። እና እንዴት ናችሁልኝ ሀባይብ? ሰላም ናችሁ ወይ? ስራ ጤንነት እንዴት ይዟችኋል? እየበረታችሁ ነው ወይ? አብሽሮ በርቱ። አላህ ያበርታችሁ፣ አላህ ያበርታን። ሁላችንንም አላህ ይገድፈን በያለንበት አላህ ይጠብቀን። ሰው ሀገዲፎ መቼም አላህ ያገዲፎ ይበልጣንና እና እንዴት ናችሁልኝ? እስኪ በመልካምነት አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይከፈልበትም አበረታቱኝ። በርቹ ለምትሉኝ እህት ወንድሞቼ ጀዛኩም አላሁ ኸይረን አላህ ያክብርልኝ ብያለሁኝ። ውዶችዬ ዛሬ ምን ልላችሁ መሰላችሁ? ስለ ጀዋልና አይን ማለት ነው። የኔ እህት የምትሆን ማለት ነው ጠይብ ሁልጊዜ አይኔን ያመኛል ትለኝ ነበር። ሁልጊዜ አይኔን ያመኛል ስትል አቧንቺ ብቻ አይደለሽም ሁላችንም ነው። የሀገር እኮ ኮሮሮክስ እና ጅፍ የበላው አይን በተለይ ይሄ ጀዋል እያለ ሁላችንም ነን አብሽራ ይዞሽ እላት ነበር። በኋላ ግን ሲጠናባት ሐኪም ቤት ሄደች ማለት ነው። በሰው ይቃማ እሱ ህገ ወጥ ስለሆነ በሰው ይቃማ ዘመድ ያስገባትና ሀዛ አይኗን ሄዳ ስትታይ በቃ ሁሉም አይንሽ ናግሳለው ያለ ነጣራ ካሁን በኋላ እንደማትሆን ነገሯት ማለት ነው። መድኃኒትም ሰጧት። በቃ ነጣራ አዘዙላት። ነጣራውም ስተኛ ብቻ እንጂ ሁልጊዜ ለብሳ ነው ማለት ነው። ሲቀጥል ደግሞ ምን አሏት? ጀዋል አታትኩሪ፣ ብታይም ጀዋል ማብሪያቱን ቀንሰሽ፣ በተለይ ደግሞ ካጨለማ ላይ አትይ ብለውኛል ብላለች። ጀዋል ማየት ካፈለሽ ማብሪያት አብረተሽ እንጂ ከጨለማ ላይ ጀዋል እንዲያታይ ብለውኛል አለች ማለት ነው። አያችሁ እና ይሄ ጀዋል ሰሐኔው ጀምሮ ማብሪያት አጥፍተን ነው የምናየው። በቃ ልንተኛውን ከክላሳችን ነው ከገባን በኋላ ነው የምናጥቆረቁረው ሁላችንም። ይሄ ግን መጥፎ ነው። እኔም ጀርቤዋለሁ መጀረቡን። አሁን ክላሴ ገብቼ ልተኛ ማብሪያት አጥፍቼ አሁን ጀዋል ከፍቼ ዩቲዩብ ካየሁኝ ከዛ በኋላ እንቅልፍ አይዘኝም። ምክንያቱም የዛ የጀዋሉ ማብራት ከይኔ ላይ ስለሆነ በኋላ እንኳን አለተኛህ ብለው በቃ ለእንቅልፍ ዝግጁ አይሆንም የመንቃት በቀር እንጂ ማለት ነው። እና ካጨለማ ላይ ማብራት አቶ ባይነኝ። እኔ አሁን ትቻለሁ። ፊት ነበር እንጂ ለተኛውን ከክላሴ ካገባሁኝ ጀዋል አላጥቆረቁርም። በቃ በተለይ ደግሞ ጧት የጧቱ ደግሞ ይከፋን ማለት ነው። ምክንያቱም ጧት አሁን ጀዋል ከፍተን የምናይ ከሆነ ሰዓት ለማየት መቼም ሁላችንም የሰው ሰራተኛ ነን። ሰዓቱ ደረሰ አልደረሰ ብለን ጀዋል ስለምናይ በዛ ሰዓት ግን በቃ ብናይ እንኳን ማብራቱን ቀንሰን እንዲሁም ማብራት አብርተን ላምባውን ማለት ነው። የጧቱ ደግሞ የከፋ ነው። እንደዛ ጀዋል ትኩር ብለን ካየን በቃ አይናችንን መቆጥቆጥ ማቃጠል። ምክንያቱም ሰውነታችን ገና አልተነቃቃም ማለት ነው። ከማታው የጧቱ ይከፋን ማለት ነው። ለአይናችን በጣም መጥፎ ነው። እኔ ጀርቤዋለሁ። ሁሉንም የማታውንም ጀርቤዋለሁኝ የጧቱንም ጀርቤዋለሁ ማለት ነው። አሁን ትቻለሁ። እኔ ጧትም አንድ የሰዓት አየሁኝ ጀዋል ማብራት ሀዲካው ድረስ ቀንሼ አለቀ። አዘዋዲያ ማየትም ካፈለኩኝ ከተነሳሁ በኋላ ማብሪያቴን አብርቼ ነው እንጂ ከጨለማ ላይ ጀዋል መፈረጅ ትቻለሁ ማለት ነው። አይኔንም ስለሚያመኝ በቃ ያቃጥለኛል መቆጥቆጥ እና ሁላችንም ራሳችንን እንጠብቅ ባይነኝ ውዶችዬ። መቼም ከሀገር አረቦችም ጋርም ስንነጋገር ሆነ ምንም ሆነ በቃ በስደት ዓለም ያለን ብቸኛ ጓደኛችን የሁላችንም ጀዋላችን ነው። ስለዚህ ቢሆንም ግን በአግባብ እንጠቀመው ብላችሁ ፈልጌ ነው። ለአሁኑ ላናውቀው እንችላለን። ዛሬ ነገ የሰው ላይ ሰውነቱ እየቀነሰ አላዲል ነው የምናውቀው። ወደፊት ምንም የምናውቀው ነገር የለም። አሁን ግን አንድ ሰው ደግሞ ሲደርስበት በቃ ከዛ ሰውዬ ትምህርት ይወስዳል ማለት ነው። እና ያለላችሁ ፈልጌ ነው ውዶችዬ። በያላችሁበት አላህ ይጠብቃችሁ። አሁንም አላህ ይጠብቀና እና አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። እርስ በርስ እስኪ እንበረታታ። ሁላችንም የሰው ታዛዥ ስደተኞች ነንና እርስ በርሳችን እንበረታታ እላችኋለሁኝ። እና ሰላም ሁኑልኝ።